ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ የትሬዲንግ አጠቃቀም ስለ ከለሪንግ ባክግራውንድ ያሉትን ከለሮች፣ የካንድልስቲኮችን ከለሮች፣ የቮሊዩም የተለያዩ ካንድልስቲኮችን እንዴት እንጠቀማለን የሚሉትን ደግሞ ሴትአፕ አደራረግን ማሳያችሁ ይሆናል ማለት ነው። መጀመሪያ ስንጀምር ያው ትሬዲንግ አካውንት ክሬት ካደረጋችሁ በኋላ ትሬዲንግ ቪው ላይ ቻርት ላይ መጣችሁ ትሬዲንግ ቪው .com ላይ መጣችሁ አካውንት ክሬት ታደርጋላችሁ ማለት ነው። መጀመሪያ ስራችሁ ነው አካውንት ክሬት አድርጎ ሎጊን ማድረግ ነው ማለት ነው። አንዴ ክሬት ካደረጋችሁ በኋላ እዚህ ፕሮዳክት የሚል ሴክሽን ላይ ስትመጡ ታገኙታላችሁ ማለት ነው። ሱፐር ቻርት የምትለውን ልክ እሷን ክሊክ ስታደርጉ እዚህኛው ቻርት ላይ ያመጣችኋል ማለት ነው። ስለዚህ በዚህኛው ቻርት ላይ ሲያመጣችሁ ባይ ዲፎልት ይህ ቻርት ከእናንተ ስትመጡ ጀርባው ጨለማ የሆነ ወይ ደግሞ ቀይና የተለያዩ ካንድልስቲኮች ውስብስብ ያለ ቻርት ነው የሚቆያችሁ። ስለዚህ ዛሬ ማሳያችሁ እንዴት አድርጋችሁ እንደዚህ አይነት ወደ እኔ ቻርት ዘሴም ቻርት መቀየር እንደምችሉና ክሊር የሆነ የትሬዲንግ ቻርት እንዴት እንደሚኖራችሁ ነው ማሳያችሁ ማለት ነው። ምክንያቱም ክሊር የሆነ ትሬዲንግ ቻርት ሲኖራችሁ ክሊር የሆነ ትሬዶችን የመውሰድ ቻንሳችሁም ከፍተኛ ስለሚሆን ማለት ነው። ስለዚህ መጀመሪያ እስኪ ይህንን ባክግራውንድ ያለውን ከለር ከማስተካከል እንጀምራለን። ስለዚህ እኔ ማድረገውን በደንብ ተከታተሉ ማለት ነው። ስለዚህ አሁን እዚች ጋር ካለው ቀስቱ ላይ የሌፍት ሳይድ አሮዋችሁን ክሊክ ማድረግ ወይ ደግሞ ራይት ክሊክ ማድረግ ዘን እዚህ ጋር ያለው ሴቲንግ ላይ አንዴ ትገባላችሁ ማለት ነው። ሴቲንግ ላይ ገባችሁ ያው እነዚህ ነገሮችን ማስተካከል ነው የምንፈልገው። መጀመሪያ ግን ይህንን ባክግራውንድ ያለውን ነጭ ለማድረግ ስለሆነ የፈለግነው እዚህ ጋር ካንቫስ የሚለው ላይ እዚህ ጋር እንገባለን ማለት ነው። ስለዚህ እዚህ ጋር ገባል ማለት የተለያዩ ኦፕሽኖች አሉ። እኛ የምንመርጠው ግን ባክግራውንድ እና ግራንድ ላይን የሚለውን ነው። ምክንያቱም ይህንን ኦፕን ካደረግነው ቨርቲካል ሆሪዞንታል ምናምን የሚሉትን ከፈትን እዚህኛው ላይ ብዙ ላይኖች ይቆያችኋል። ለእናንተ እንደዛ ነው የሚቆያችሁ። ስለዚህ እነዚህ ነገሮችን ነው የምናስተካክለው። የመጀመሪያው ግራንድ ላይንስ የሚለው ላይ ይህንን ናን እናደርገዋለን፣ ወደ ናን እንቀይረዋለን ማለት ነው። ሁለተኛው ባክግራውንድ እናንተ ጋር ግሬዲየንት ነው የሚቆያችሁ። ስለዚህ ወደ ሶሊድ የሚለው ተቀይሩትና ወደ ሶሊድ የሚለው ተቀይሩትና እዚህ ጋር ልጫዋን በተን አንዴ እቺ ነጯን አንዴ እንነካታለን ማለት ነው። እዚህ ጋር ተመጡና እቺን መንካት ትችላላችሁ። እቺን ስትነኩ ግን ከለሪንጓ ባክግራውንዱ ትንሽ ጥርት ካላላችሁ እዚህ ጋር ያለችውን ፕላስ ምልክቷን እዚህ ጋር ያለችውን አድ ኮስቱም ከለር የምትለውን አንዴ ትነካላችሁ ማለት ነው። ከነካችሁ በኋላ እዚህ ጋር ያለችውን ከላይ ያለችው እዚህ ጋር ያለችውን በተን ውስጥ እዚህ ጋር መጣችሁ እነዚህን ትጽፋላችሁ። 6 ጊዜ ስሞል ኤፍ ሌተሮችን ታስቀምጣላችሁ ማለት ነው። ዘን አድ ትሉታላችሁ። አለቀ። ኦኬ ስትሉት ባክግራውንዱ ወደ እንደዚህ አይነት ነጭ ይቀየርላችኋል ማለት ነው። እንዳልኳችሁ የተለያዩ ላይኖች ካሉ ደግሞ እዚህ ግራንድ ላይን የኛውን ወደ ናን መቀየራችሁን እንዳረሱ ማለት ነው። ይሄንን ከጨረሳችሁ በኋላ አሁን ኦልሬዲ ባክግራውንዱን ነጭ አድርገናል ማለት ነው። ስለዚህ ነከስት የሚኖረን እነዚህ ካንድልስቲኮችን እነዚህ ቢሪሽ እና ብሉሽ ካንድልስቲኮችን ከዚህ ጋር ተመሳሳይ ከለር እንዲኖራቸው ማድረግ ነው። ስለዚህ እዚህ ጋር ሲምፕል የሚለው ላይ እንገባለን። እዚህ ጋር እንመጣና ቦዲ ቦርደር እና ዊኮችን ነው ማስተካከል የሚጠበቅብን። ስለዚህ የመጀመሪያው ላይ ቦዲ የሚለውን አንዴ እነካለን። ከዛ እንመጣና እዚህ ጋር ያው አራተኛው ኦፕሽን ያለችው ከስር ማየት ትችላላችሁ። እዚህ ጋር ወደታች ስትመጡ እዚህ ጋር ስትመጡ አንድ ሁለተኛው ሴክሽን ላይ ከመጨረሻ ማለት ነው። ዘን ወደ ጎን ደግሞ አራተኛ ሴክሽን ይችን ትነኩና እዚህ ጋር ፐርሰንቷን ወደ 100% ታመጣቷላችሁ ማለት ነው። ዘን እዚህ ጋር ክሊክ ማድረግ ነው። ሁሉንም ተመሳሳይ እችን እየነካችሁ እቺ አራተኛውን እየነካችሁ 100% ማድረግ ማለት ነው። ዘን እችን ከፈለጋችሁ ደግሞ ከላይ ያለችው ወደዚች ማድረግ ትችላላችሁ። ወደ አራተኛ ሴክሽን ወደዚችኛው ከላይ ወዳለችው ማለት ትችላላችሁ። ዘሴም ማድረግ ትችላላችሁ። ኦልሞስት ዘሴም ስለሆነ ማለት ነው። ዘን እንደዚህ ስናደርግ ልክ ካንድልስቲኮችን እንደዚህ ቡሊሾችን ጨረስን ማለት ነው። ስለዚህ ቡሊሽ ካንድልስቲኮችን እንደዚህ ከለሪንጉን በዚህ በማስተካከል ጨርሳለን። ዘን ቢሪሽ ካንድልስቲኮችን ደግሞ እነዚህ ቢሪሽ ካንድልስቲክ ያሉትን ደግሞ ማርኬት ወደ ሴል የምናቸው እነዚህ ቢሪሾችን ደግሞ ለማስተካከል እዚህ ጋር እነካለን ማለት ነው። ቦዲ የሚለው ላይ የሁለተኛው ሴክሽን እዚህ ጋር ያለችው ላይ አንዴ እነካለን። ሶችን ብላክ ላይ ማድረግ ዘን እችን ደግሞ እዚህ ጋር የምታዩት ካፓሲቲ የምትለዋለች እችን ካፓሲቲ ወደ 100% ማሳደግ ማለት ነው። ሶስቱንም ተመሳሳይ ነገሮችን እናደርጋለን ማለት ነው። ሶስት ተመሳሳይ ስለሆነ ሶስቱንም 100% ብላክ እኛውንም ብላክ ዘን 100% እናደርጋለን። ስንጨርስ ኦኬ እንለዋለን ማለት ነው። ስለዚህ ይሄኛው አሁን ባይ ዲፎልት እንደዚህ ነው። ከጀርባ የተለያዩ ፔሮችን ኔም ማስገባት ፈልጉ። ለምሳሌ የሚወጡ ፔሮችን ፈልጉ። እዚህ ጋር የሚለው ላይ ትሬዲንግ ላይ የሚለው ላይ እንመጣለን። ወይ ሶሪ እዚህ ካንቫስ የሚለው ላይ እንመጣለን። እዚህ ጋር ዋተርማርክ የሚል አለ። ይህንን ማስተካከል ትችላላችሁ። እዚህ ጋር ዋተርማርክ እንዲኖራችሁ ማድረግ ትችላላችሁ። እኔ ግን እንዳይኖራችሁ ባይኖራችሁ ደስ ይለኛል። ምክንያቱም እንደዚህ ክሊር የሆነ ቻርት ቢኖራችሁ የተሻለ ስለሆነ እዚህ ጋር ኦኬ ትሉታላችሁ እና ነፃ ታደርጉታላችሁ። አሁን ምን አደረግን? ባክግራውንድ ያለውን ነጭ አደረግን። ካንድልስቲኮችን ደግሞ ወደዚህ ቀይረናል ማለት ነው። ዘን ሰከንድ ስቴፓችን ምንድነው? እዚህ ጋር ያሉትን ቱሎች ከስር እዚህ ጋር የሚታያቸውን ቱሎችን
እዚህ ጋር ያሉትን ማለት ነው እንዴት አድርገን ነው ወደዚህ ሴክሽን የምናመጣቸው? እዚህ ጋር እንዴት አድርገን እናመጣቸዋለን? ባይ ዲፎልት እዚህ ጋር ነው የሚቆያችሁ። እዚህ ጋር ነው የሚቆያችሁ። መጀመሪያ እነዚህን እንዴት ነው አድ የምናደርገው ወደዚህ? እዚህ ጋር የምንፈልጋቸውን ከዚህች አውጥተን እንዴት ወደዚህ አድ እናደርጋለን? ዘንድ ደግሞ አድ ካደረግን በኋላስ እንዴት አድርገን ወደዚህና ወደዚህ እናንቀሳቀሳቸዋለን የሚለውን እናያለን። መጀመሪያው እዚህ ጋር እናምጣና እዚህ ጋር አድ ማድረግ የምትፈልጉትን ቱል እዚህ ጋር በቀላሉ ፋቮራይት ማድረግ ነው ከእናንተ የሚጠበቀው። ለምሳሌ ይህንን ኢንፎ ላይን የሚለውን እዚህ ፋቮራይት ውስጥ ማስገባት ቢጠበቅብኝ እዚህ ጋር አለችውን እቺ ፋቮራይት በተራን ይችላል አንዴ እናካታለው አድ ፋቮራይት የሚለው አያችሁ እዚህ ጋር መጣ ማለት ነው። እዚህ ጋር መጥቷል። ስለዚህ ከዛ ማጥፋት ፈልጉ ደግሞ እቺ ፋቮራይቷን እንደገና ማጥፋት ነው። ምን በቀላሉ እዚህ ጋር ያሉትን የተለያዩ ቱሎችን አድ ማድረግ ፈልጉ ልክ እዚህ ጋር ፋቮራይት በተኖችን ኦፕን በማድረግ ክሊክ በማድረግ ብቻ እዚህ ጋር አድ ማድረግ ትችላላችሁ። እነሱን ማጥፈልጉ ነው በዛው ፋቮራይት በተናን ማጥፋት ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ የምትፈልጉትን ቱል በዚህ መንገድ እዚህ ጋር አድ ማድረግ ትችላላችሁ። አሁንስ ለምሳሌ አሁን እዚህ ጋር ያለችውን ቡሩሽ ምልክቷን እዚህ ጋር መምጣት ብፈልግ ወይ ደግሞ እዚህ ጋር ያለውን ወደ ኋላ ወደዚህ መሳብ ማስተካከል ፈልግ እዚህ ጋር አሬንጅ ማድረግ ፈልግ እዚህ ጋር የምትፈልጉት ላይ ምን እናደርጋለን? ራይት ክሊክ እናደርጋለን። እንደዚህ ጫን እናደርጋለን። ሰን ወደዚህ ሙቭ ማድረግ ማለት በቀስቱ አድርገን እችን ጫን እናደርጋታለን። ዘን ሙቭ ማድረግ ማለት ነው። እነዚህን እንደፈለግን አድርገን አሬንጅ እናደርጋለን። ሁለተኛው ደግሞ እችን አሁን እዚህ ጋር እንደዚህ ከቆያችሁ ወደ ላይ ከፍ ማድረግም ሆነ ወደዚህ ማውረድ ትችላላችሁ። እንዴት ነው ታዲያ ይሄንን የምናደርገው? ለምሳሌ እዚህ ጋር ያለችውን እንደምታዩት እዚህ ጋር ለስድስት ዶቷ ጋር እዚህ ጋር በማውዛት አድርጉት ጫን ታደርጉታላችሁ። ዘን ወደ የምትፈልጉት ቦታ ወደ ግራም ወደ ቀኝም ወደ ፈለጋችሁት ቦታ ሙቭ ማድረግ ዘን ልክ የምትፈልጉበት ቦታ ላይ ስታረጉ መልቀቅ ማለት አያችሁት፣ ለቀቁት። አሁን ማውዙ ታፕ አድርጓል፣ እያንቀሳቀስኩት ነው። ስጨርስ ደግሞ መልቀቅ ዘን ያው እዛ ጋር ይቀመጣል። ስለዚህ ይሄኛው ሰከንድ ትሬዲንግ ቪው ላይ ቱሎችን አዳደራረግ ማለት ነው። ሶስተኛው ለምሳሌ ይህንን ከለር እንዴት እናስገባለን? ለምሳሌ ይህንንና እነዚህ ቢሩሽ እና ቢሪሽ ካንዲስቲኮችን ሶሪ የባይ ሳይድ እና ሴል ሳይድ ይህንን ከለር እንዴት አድርገን እናስገባለን? ይህንን ዘሴም ለማድረግ ሰው አሁን በቡሊሽ እና ወይ ደግሞ ሶሪ በቢሪሽ እና ክሊክ እናደርጋለን። እዚህ ጋር ያሉትን እዚህ ጋር የሚመጡትን ማለት ነው። ዘን እዚህ ጋር ባጭሩ እንድታርጉት ከምናደርጋችሁ ሴቲንግ ላይ ትገባላችሁ። ከዛ ስታይል ላይ ትገባላችሁ። እዚህ ጋር ላይን የሚለውን ባይ ዲፎልት ተውት። ከዛ ግን ስቶፕ ሎስ ከለር እና ታርጌት ከለር ነው የምናስተካክለው። ይህንን እነዚህ ሁለቱን ነው የምናስተካክለው ማለት ነው። ምክንያቱም እዚህ ጋር ያሉት ከለሮች እነዚህ ስለሆኑ መጀመሪያ ስቶፕ ሎስ የሚለውን እነካለን። ስቶፕ ሎስ የሚለውን ከነካን በኋላ ይህንን ከለር ለማምጣት ስለምትቸገሩ ምን እናደርጋለን? እዚህ ጋር ያለችውን ፕላስ ምልክቷን ትነካላችሁ። ፕላስ ምልክቷን ከነካችሁ በኋላ እዚህ ጋር ያለችው ሴክሽን ውስጥ እቺ ሴክሽን ማለት እዚህ ጋር ሃሽታግ ብላም ጻፉ ቦታ ታጠፉትና እነዚህን ትጽፋላችሁ ማለት ነው። 5 ስሞል ዲ 606 ቢ ይሄንን ትጽፋላችሁ ማለት ነው። ከጻፋችሁ በኋላ ከጻፋችሁ በኋላ ማለት ነው አድ ትሉታላችሁ። ዘን ወደ ታርጌት ከለር ትመጣላችሁ። እዚህ ጋር ይሄንን ተነካታላችሁ። እዚህ ጋር አራተኛ ሴክሽን 46 ላይ ማድረግ ትችላላችሁ። ነገር ግን እዚህ ጋር ያለችውን ፕላስ ምልክቷን ትነኩና አድ ኮስተም ከለር የሚለውን ትነኩና እዚህ ጋር ያለችው ሃሽታግ ያለችባት ቦታ ላይ ትመጡና ይህንን ትጽፋላችሁ ማለት ነው። 388 E3C ብላችሁ ትጽፋላችሁ። ዘን አድ ዘን ከጨረሳችሁ በኋላ ኦኬ ማለት ነው። በቀላሉ እንደዚህ አይነት ከለር ይኖራችኋል ማለት ነው። ወደ ሴል ማለት ነው የመጀመሪያው። ወደ ባይ ደግሞ ተመሳሳይ እንደዚህ አይነት ከለር እንዲኖራችሁ ከፈለጋችሁ ደግሞ ምን ታረጋላችሁ? ትመጡና እዚህ ጋር የምትፈልጉትን የባይ የምትፈልጉትን ከለሩን ትነኩትና እዚህ ጋር ታምጣላችሁ። የእናንተ ባይ ዲፎልት ቀይና አረንጓዴ ነገር ነው የሚቆየው። ስለዚህ አሁን ሴቲንግ ላይ እዚህ ጋር ያለችው ሴቲንግ ላይ እንገባለን። ስታይል ላይ እንመጣለን። ስታይል ላይ ከመጣን በኋላ አሁን የስቶፕ ሎስ ከለር ለማስተካከል ስቶፕ ሎስ ምትለዋን እነካለን። ዘን እዚህ ጋር ያለችውን ፕላስ ምልክቷን አንዴ እነካለን። እንደገና አሁንም እዚህ ጋር ያለችውን ሃሽታግ ሴክሽን ላይ ቅድም እንዳደረግነው ሁሉ እዚህ ጋር መተን ተመሳሳይ 5 ስሞል ዲ 606 ቢ ብለን ጽፋለን አድ እንለዋለን ማለት ነው። ዘን ቴክ ፕሮፊት ሌቨላችን ይህንን ከለር ለማስቀመጥ ደግሞ ቲፒ ወይ ደግሞ ታርጌት ከለር ላይ እንገባለን። አሁንም እዚህ ጋር ያለችውን አራተኛ ሴክሽን ላይ ወደ ጎን ሁለተኛ ሴክሽን ላይ አራተኛውን ሴክሽን አድርገን 46% ማድረግ እንችላለን። የግራም ያጋባችሁ ከሆነ ግን አድ ኮስተም ከለር ምትሆናን ነክታችሁ እዚች ጋር ተመሳሳይ ቅድም እንዳደረግነው 388 E3C ምትለችን ኮድ እዚህ ውስጥ መጻፍ ይኖርባችኋል። ዘን አድ ትሉታላችሁ። ዘን ተጨርሱ ደግሞ ኦኬ ማለት ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ አሁን ይሄኛው የትሬዲንግ ቪው ባክግራውንድ ከለር አቀያየር አሳየናችሁ። ካንዲስኮች አቀማመጥ አሳየናችሁ።
ቱሎችን እንዴት ወደዚህ እንደምታመጡ ፋብራይት ላይ እንደምታደርጉ ከፋብራይት እንዴት እንደምታጠፋ አሳይተናቸዋል። ዘን እንዴትስ ይህንን ሙቭ እንደምታደርጉ ማሳይተናቸዋል። ፕለስ ደግሞ የከለሪንግ ማለት ነው የባይ እና ሴል የምንገባበትን። አሁንስ የምናሳያችሁ ደግሞ እንደዚህ አይነት ብዙ ድሮዊንግ ቢኖራችሁና በጣም ብዙ የተለያዩ የተጻፉ ነገሮች ሻርታችሁ ድብልቅልቅ ብልና ሁሉንም ነገር አንድ ባንድ ማጥፋት ብትፈልጉ ምንድን ነው የምታደርጉት ነው። ለምሳሌ አሁን ይህንን ለማጥፋት አንድ ባንድ ክሊክ ያደርጋችሁ ዲሊት ማድረግ ሊሰለቻችሁ ይችላል። ስለዚህ እንደዚህ ያደርጋችሁ ከምትውሉ ምንድን ነው የምታደርጉት? አንደኛ እዚህ ጋር ፕለስ ምልክቷ ላይ እዚህ ጋር ያው ራይት ክሊክ ታደርጋላችሁ። ዘን እዚህ ጋር ሪሙቭ ድሮዊንግ የሚላለ እዚህ ጋር ለኑ በሙሉ ስትነኩት በሙሉ አንዴ ሪሙቭ ያደርገዋል ማለት ነው። ይሄኛው ቶታሊ ቻርታችሁን ላይ ያሉትን ድሮዊንግ እስከዛሬ ድረስ ያሉትን በሙሉ አንዴ ማጥፋት ከፈለጋችሁ ራይት ክሊክ ታደርጋላችሁ። እዚህ ጋር ሪሙቭ ድሮዊንግ የሚል ይወጣል። የዛኔ እሱን መንካት ማለት ነው። ነገር ግን ለምሳሌ 1 2 3 ለተለያዩ እንደዚህ አይነት ነገሮች ቢኖርና እናንተ አሁን የምትፈልጉት ሁሉንም ማጥፋት አትፈልጉም። ይሄንንና ይሄንን ማጥፋት ትፈልጋላችሁ። ሶ በዚህ ታይም እናደርጋለን ኮምፒውተራችን ላይ ማለት ነው ኮንትሮል ፕላስ ዜድ እንነካለን ማለት ነው። ስለዚህ አሁን ኮንትሮል ፕላስ ዜድ ከነካው ምንድነው የሚፈጠረው? እነዚህን ያጠፋቸዋል ማለት ነው። አንድ ባንድ አያችሁት? አንድ ባንድ ያጠፋቸዋል ማለት ነው። እነዚህን መመለስ ብንፈልግ አሁን ለምሳሌ በሚስቴክ አሁን እዚህ ጋር የነበረችውን አጠፋትን በል ወደፊት ያጠፋሁትን መመለስ ብፈልግ አሁንም ኮንትሮል ፕላስ ዋይ እነካለን ማለት ነው። ዘን አሁን አያችሁት እንዴት እንደመለሰው ይሄ አንዴ ላጥፋውና ዘን አያችሁት መለስኩት። አጠፋሁት ኮንትሮል ዋይ ስነካ መለስኩት ማለት ነው። ስለዚህ እንደዚህ ያደረግን ያሉትን የምናጠፋቸው ድሮዊንጎችን በሙሉ ማጥፋት ስንፈልግ እንደዚህ አይነት በጣም ብዙ ድሮዊንጎች በሚኖረን ታይም ሙሉ በሙሉ ማጥፋት ስንፈልግ በቀላሉ እዚህ ጋር ነክተን ሪሙቭ ብለን ሁሉንም ድሮዊንግ አንዴ ማጥፋት እንችላለን። አንድ ባንድ ማጥፋት ከፈለግን ደግሞ ኮንትሮል ፕላስ ዜድ በመንካት እንደዚህ አድርገን አንድ ባንድ ማጥፋት እንችላለን። ያጠፋውን ደግሞ እዛው ላይ ያለ መመለስ ከፈለግን ደግሞ ኮንትሮል ፕላስ ዋይ እየነካን እንደዚህ መመለስ እንችላለን ማለት ነው። ሶ እነዚህ አጠር ያለ የትሬዲንግ ቪው አጠቃቀም እና ቻርት አቀማመጥ እንዲሁም ደግሞ ቱሎችን በቀላሉ የምትለማመዱበትን ቪዲዮ ነው አሁን የሰራሁላችሁ ማለት ነው። ሶ ነገ ስላይም ደግሞ ሌሎችን ቪዲዮ እሰራላችኋለሁ ማለት ነው። ይመቻችሁ።